እስቲ እነዚህን ኮሜንቶች ይዋቸው። ከ10 ዓመት በላይ ቆይቻለሁ ግን አረብኛ እስካሁን ድረስ ማውራት አልቻልኩም። ከ3 ዓመት በላይ። ይሄ ሁሉ የተፈጠረው ለምን እንደሆነ ታውቃላችሁ? የጊዜ ጉዳይ አይደለም፣ የአተገባበር ጉዳይ ነው። ቋንቋ ሂደት አለው። ቋንቋ ፕሮሰስ ነው። ስለዚህ ፕሮሰሱን እንዴት መጀመር እንዳለባችሁ፣ እንዴት መሄድ እንዳለባችሁ ካላወቃችሁ እንኳን 10 ዓመት ከዛ በላይም ሊቆይባችሁ ይችላል፣ ወይም ደግሞ ከዛ በላይ ሊፈጅባችሁ ይችላል። በዛሬ ቪዲዮ ይሄን ያክል ጊዜ ረጅም ጊዜ እንዳይፈጅባችሁ የምነግራችሁ 5 ነገሮች አሉ፣ 5 ቴክኒኮች አሉ። እነዚህን 5 ነጥቦች በደንብ ከተረዳችሁና በደንብ ከተገበራችሁ አረብኛችሁ በደንብ ይሻሻላል። ለዛውም በአጭር ጊዜ ሐሳቦቻችሁን ግልጽ በሆነ አረብኛ መናገር መግለጽ ትችላላችሁ ማለት ነው። መርሐባ፣ እኔ ስሚ ነቢል፣ ይህ ስፒክ ቱ ቢሽ ነው። ዛሬ የመጣሁላችሁ ላስተምራችሁ አይደለም። ዋናው ፖይንቱ ምንድነው? ቀደም ብዬ እንደገለጽኩት ረጅም ጊዜ እንዳይፈጅባችሁ፣ እንዳይሰለቻችሁ። ምክንያቱም ረጅም ጊዜ በፈጀ ቁጥር ምን ይሆናል ማለት ነው? እየሰለቻችሁ ይመጣል። ረጅም ጊዜ ቆይቼ ምንም ማውራት አልቻልኩም፣ መናገር አልቻልኩም ለምትሉ ሰዎች ምክንያቱ ምን እንደሆነ፣ ከዛ በኋላ መፍትሄዎቹ ምን እንደሆኑ ዛሬ ታውቃላችሁ ማለት ነው። ወደ ፖይንቶቹ ግን ሳንሄድ ከዚህ በፊት እንደነገርኳችሁ ቃላቶች ወሳኝ እንደሆኑ ደጋግሜ የተናገርኩት ሐሳብ ነው። ስለዚህ አረብኛ ቃላት ማወቅ ከፈለጋችሁ የቴሌግራም ቻናላችን በቀላሉ መቀላቀል ትችላላችሁ። ማንም ሰው አይገድባችሁም፣ ማንም ሰው አትግባ ይላችሁም። ስለዚህ እችኛዋን የኪውአር ኮድ ስካን አድርጋችሁ ቀጥታ ወደ ቴሌግራም ቻናሉ ይመራችኋል። አለዛ ደግሞ በመጀመሪያው ኮሜንት ላይ ታገኙታላችሁ ሊንኩን። እሱን ክሊክ ካረጋችሁ ወይም ከተጫናችሁት ወደ ቴሌግራም ቻናል ይመራችኋል። እሺ፣ መጀመሪያው መንስኤው እንጀምር። ወደ መፍትሄዎቹ ሳንሄድ ለምንድን ነው አንድ ቋንቋ ረጅም ጊዜ የሚፈጀው? አንድ ሰው ረጅም ጊዜ የሚፈጅበት ለምንድን ነው? አንዳንዱ ደግሞ ቶሎ ቶሎ የሚማረው ለምንድን ነው? የመጀመሪያው ነገር ፍላጎት የሚባል ነገር አለ። ፍላጎት ከሌላችሁ እንኳን እሱን ተውትና ቋንቋን ተውትና ስራም ራሱ ፍላጎት ሳይኖራችሁ ሲቀር የምትሰሩት ሳትወዱት ሲሆን የምታመጡት ውጤት ይህን ያክል አመርቂ ወይም ደግሞ አስደሳች አይደለም። ስለዚህ እናንተም የምትፈልጉት ነገር ሲሆን ነው፣ ግዴታ ስላስፈለጋችሁ አይደለም። ቋንቋን የማትፈልጉት ከሆነ፣ ቋንቋውን የማትወዱት ከሆነ የህይወታችሁን አንድ አካል ማድረግ ወይም ለማድረግ ዝግጁ ካልሆናችሁ በጣም ረጅም ጊዜ አሰልቺ የሆነ ፕሮሰስ ይሆንባችኋል። አሰልቺ ነው የሚሆንባችሁ፣ የእውነትን ልንገራችሁ። ስለዚህ መጀመሪያ ፍላጎት ሊኖራችሁ ይገባል፣ ቋንቋውን ለመማር ማለት ነው። ሁለተኛው ደግሞ መንስኤ የሚሆነው ምንድነው? በትክክል አለመሄድ ነው፣ ወይም ደግሞ በትክክል ሂደቱን አለመጠበቅ ነው። እንዳልኳችሁ ቀደም ብዬ ቋንቋ ሂደት ነው። ሂደት አለው ማለት ከዚህ ተነስተን ቀጥታ ወደ 10ኛው ሂደት መሄድ አንችልም። አንደኛው ሂደት፣ ከዛም ሁለተኛው ሂደት፣ ከዛም ሶስተኛው ሂደት፣ ከዛም አራተኛ ያለ ይቀጥልና እስከ 10ኛው ሊሄድ ይችላል። ስለዚህ አንዱን ሂደት ብቻ ዘለን በአቋራጭ መንገድ የመሄድ ጉዳይ የለም። አቋራጭ የሚባል ነገር የለም። ሂደቱን ጠብቃችሁ ከዛ በኋላ ስትሄዱ የረጅም ጊዜ ይፈጅል የነበረውን ነገር በአጭር ጊዜ መጨረስ ትችላላችሁ ማለት ነው። እነዚህ መንስኤዎች ናቸው ብያቸዋለሁ። ስለዚህ መንስኤዎቹን ከተረዳን አሁን ደግሞ ወደ መፍትሄዎቹ ስንሄድ 5 መፍትሄዎች አስቀምጬላችሁ 5 ተግባራት 5 ተግባራትን በአግባቡ ከተገበራችሁ አረብኛ በአጭር ጊዜ በቀላሉ መማር ትችላላችሁ፣ ሳይሰለቻችሁ ሳትሰለቻችሁ ማለት ነው። እሺ፣ የመጀመሪያው እቅድ ሊኖራችሁ ይገባል። እቅድ ለሁሉም ነገር ያስፈልጋል። የግዴታ ቋንቋ ብቻ አይደለም። ስራ መጀመር ስትፈልጉ እቅድ ያስፈልጋችኋል። የሆነ አዲስ ሐሳብ ይዛችሁ አንድ ነገር ማድረግ ስትፈልጉ እቅድ ያስፈልጋችኋል። ከየት ነው የሚጀምረው? ውስጥ ምን ያስፈልገኛል? የሚያስፈልጉን ግብአቶች ምንድናቸው? ከዛ በኋላ የት ለመድረስ እንዳሰብኩኝ ደግሞ ማውቃቸው ወይም ደግሞ ማወቅ ያለብኝ ነገሮች አሉ። ስለዚህ እቅድ ያስፈልጋቸዋል። እቅድ ማለት በቋንቋ ደግሞ ስናመጣው ምን ማለት ነው? እቅዶቻችሁን ዕለታዊ እቅድ ሊኖራችሁ ይገባል። ሳምንታዊ እቅድ ሊኖራችሁ ይገባል። ወርሃዊ እቅድ ሊኖራችሁ ይገባል። አሁን ወደ ዓመታዊ አንሄድም። በቃ እነዚህ 3 እቅዶች ሊኖራችሁ ይገባል። ለምን? እነዚህን 3 ካላችሁ ልክ እነዚህ ሲያሩት ደግሞ ሌላ ድጋሚ ዕለታዊ እቅዶችን፣ ሳምንታዊ ከዛን ወርሃዊ እቅዶችን ልታዘጋጁ ትችላላችሁ። ስለዚህ የመጀመሪያው እቅድ ዕለታዊ እቅድ ማለት በቀን ውስጥ ምን ያህል ጊዜ ለቋንቋው እሰጣለሁ ነው። በቀን ውስጥ ለቋንቋ ምን ያህል ጊዜ ነው። በሳምንቱም እንደዛው ለቋንቋ ምን ያህል ጊዜ። ምክንያቱም በቀን ውስጥ ካወቃችሁ በሳምንት ምን ያህል ጊዜ እንደምትሰጡ ግልጽ ነው የሚሆን። ለምሳሌ በቀን 20 ደቂቃ የምትሰጡ ከሆነ ወይ 5 ደቂቃ የምትሰጡ ከሆነ ለቋንቋው ከዛን በሳምንት አባዙት ማለት ነው። ስለዚህ 5 ደቂቃ ሲባዛ በ7 ሲሆን ይመጣላችኋል ማለት ነው። ከዛም በወርሃዊ ደግሞ ታስባላችሁ ማለት ነው። በአንዴ እቅድ ስታቅዱ ደግሞ አንዳንድ ሰዎች በአንዴ ከአቅማችሁ በላይ አታቅዱ ማለት ማድረግ ለማትችሉት ወይም ማድረግ የማትችሉትን ነገር አታቅዱ። ለምሳሌ በቀን ስራ እየሰራችሁ ሆናችሁ ማለት ስራ እንዳላችሁ ቢዚ እንደሆናችሁ እያወቃችሁ በቀን 2 ሰዓት ሰጣለሁ ወይም 3 ሰዓት ሰጣለሁ ብላችሁ ማሰብ ትንሽ ከባድ ነው የሚሆነው አይደለም። ስለዚህ ሪያሊስቲክ የሆነ ማድረግ የምትችሉት ነገር መሆን አለበት። ስለዚህ በቀን ለምሳሌ 20 ደቂቃ ለቋንቋው ጊዜ ሰጣለሁ። ለቋንቋ ስትሰጥ ማለት ነው ለምሳሌ ቃላቱን በ20 ደቂቃ እማራለሁ፣ በ20 ደቂቃ እንደዚህ አደርጋለሁ። አዳዲስ ቃላት ሊሆን ይችላል፣ አዳዲስ ሐረጎች ሊሆኑ ይችላል፣ አዳዲስ አገላለጾች እማር ይችላልው። ምን ያህል ደግሞ የሚለውን ነገር
መግለጽ አለባችሁ። ዝም ብሎ በደፈናው እማራለሁ ሳይሆን በቀን ይሄን ያክል ቃላት እማራለሁ፣ በቀን ይሄን ያክል ለምሳሌ በቀን 2 ቃላት አዲስ ቃላት ማወቅ አለብኝ ብላችሁ ካቀዳችሁ በዛ መሰረት 2 ቃላት ማወቅ አለባችሁ ማለት ነው። ቃላቶቹ ምን ይሁኑ እሱ ሌላ ጉዳይ ነው። ግን በቀን 2 ቃላት ለእናንተ ጠቃሚ የምትሏቸው ቃላቶች መሆን አለባቸው። የማይጠቅማችሁ አትማሩ ወይም አትያዙ። ስለዚህ በቀን እቅድ ማዘጋጀት አለባችሁ። ከዛም በቀኑ ውስጥ ደግሞ ምን ያህል እንደምትማሩ ወይም ምን ያህል ከዛው ባስቀመጣችሁ እቅድ ውስጥ 20 ደቂቃ ውስጥ ምን ያህል በቁጥር አስቀምጡት። ቃላቶች ከሆኑ ምን ያክል ቃላቶች፣ ሐረጎች ከሆኑ ምን ያክል ሐረጎች መለየት አለባችሁ። እቅዱን ካዘጋጃችሁ በኋላ ደግሞ ወደሚቀጥለው እርምጃ ትሄዳላችሁ። ሁለተኛው ተግባር የምታደርጉት ምንድነው? በእናንተ ዙሪያ ለምሳሌ የስራችሁን አይነት መለየት አለባችሁ። አሁን እናንተ የምትፈልጉት ቋንቋ ለምንድነው ብለን እናስብ። ለስራ ከሆነ በስራችሁ ዙሪያ የሚያስፈልጉ ቃላቶች ማወቅ አለባችሁ ማለት ነው። ታዲያ ቃላቶችን ማወቅ ብቻ ሳይሆን ቃላቶችን መለየት አለባችሁ። ቃላት ብዙ ናቸው አይደለ? ቃላት ብዙ አይነት መልክ አላቸው። ስም አለ፣ የስም ምትኮች አሉ ወይም ተውላጠ ስም ብለን የምንጠራቸው፣ ግሶች አሉ፣ ቅጽሎች አሉ ወይም ደግሞ አድጀክቲቭስ ወይም ደግሞ በአረበኛ ሲፋት የምንላቸው አሉ። ስለዚህ እያንዳንዱን ቃል ለይታችሁ ማወቅ አለባችሁ። ከስራችሁ ጋር የሚገናኝ አደራችሁ ቃላቶች ብለን ከያዝናቸው። ከዛ ደግሞ ወደ ሐረጎች ስንሄድም አሁንም ከስራችሁ ጋር የሚገናኙ ሐረጎች ማወቅ አለባችሁ። ከስራ ጋር ከሆነ የትኛው ሐረግ እጠቀማለሁ በየዕለቱ። ሐረግ ማለት የተሟላ አረፍተ ነገር ያልሆነ ማለት እኮ። ስለዚህ ሁልጊዜ የማይለወጥ ሐረግ ማወቅ አለባችሁ። ከስራችሁ ጋር የሚሄድ ቃላቶችን ካወቃችሁ፣ ከስራችሁ ጋር የሚገናኝ ሐረጎች ካወቃችሁ ከዛ በኋላ ለመተግበር ይቀላችኋል። ለምንድን ነው? ሁልጊዜ የሚደጋግሙት ነገር ስለሚሆን ማለት ነው። የማትደጋግሙት ነገር አትወቁ። የማታደርጉት ወይም ከራሳችሁ ከህይወታችሁ ጋር የማይገናኝ ነገር አትወቁ። ለምን? አይጠቅማችሁም፣ አትጠቀሙበትም። ካልተጠቀማችሁበት ደግሞ ዋጋ የለውም ማለት ነው። ስለዚህ ሁለተኛው እርምጃ ምንድነው? ቃላቶችን ለይታችሁ ማወቅ። በተጨማሪም ሐረጎቹን ከምትሰሩት ወይም ከምትፈልጉት ነገር ጋር ማገናኘት ማለት ነው። እነዛን ከስራችሁ ጋር ወይም ከሙያችሁ ጋር ወይም ደግሞ ከውላችሁ ጋር የሚገናኙ ነገሮች አጥብቃችሁ ማወቅ፣ እነሱንም በዝርዝር ማስቀመጥ ማለት ነው። ሶስተኛው ተግባር ማዳመጥ ይኖርባችኋል ስላችሁ የመናገር መጀመሪያው እርምጃው ማዳመጥ ነው። ሳታዳምጡ ማውራት አትችሉ። የፈለገ ብትሉኝ ማለት ነው። ያዳመጣችሁት ነገር ነው መልሳችሁ የምትሉት። ህፃናትን መመልከት ትችላላችሁ። ይሄን ነገር የመጀመሪያ አይደለም የምናገረው። ይሄ ኦልሞስት ብዙ ጊዜ ተናግሬዋለሁ። ህፃናት መጀመሪያ የሚማሩት ማውራት አይደለም። የሚማሩት ምንድነው? ማዳመጥ ነው። ያዳምጡና ነው ከዛ በኋላ መልሶ የሚሉት ያን ነገር ማለት ነው። ስለዚህ እናንተ በደንብ ካዳመጣችሁ፣ በደንብ አክቲቭሊ በጥሞና ካዳመጣችሁ ያዳመጣችሁት ነገር ማለት ይጠበቅባችኋል። ዝም ብሎ ማዳመጥ አይደለም። ምናልባት የማዳመጥ ሂደቱን ምን ይሆናል ማለት ነው? ቢያንስ 3 ያዳምጡ እላችኋለሁ። ብዙ አሁን የሚማሩ ሰዎች ከኔ ጋር የሚማሩ ሰዎች ምንድነው የምላቸው? 3 ያዳምጡ። የመጀመሪያው የማዳመጥ ሂደቱ ምንድነው? ዝም ብላችሁ ማዳመጥ። ሁለተኛው ደግሞ አዳዲስ ነገሮችን የማታውቋቸው ነገሮችን ለማዳመጥ ሞክሩ። ሶስተኛው ደግሞ ሐሳቡን ጠቅለል ያለ ሐሳቡን ምን እንደሆነ ለመረዳት ሞክሩ። ስለዚህ መጀመሪያው የማዳመጥ ሂደቱ ምንድነው የሚሆነው? ዝም ብሎ ማዳመጥ። ለምሳሌ 1 ደቂቃ ቪዲዮ፣ የአረብኛ ቪዲዮ ማለት ነው። ማዳመጥ ደግሞ በአሁኑ ሰዓት ሶሻል ሚዲያ ብዙ መረጃዎች አሉት። ዜና ከሆነ በዜና አልጀዚራ አለላችሁ፣ ሌላም ቻናሎች አሉ። ፊልሞች ደግሞ ካላችሁ ነፍ ነው። ስለዚህ 1 ደቂቃ ብቻ ይዛችሁ ያችን 1 ደቂቃ እስኪ እቺን 1 ደቂቃ ውስጥ ዝም ብዬ ላዳምጣት። ከዛ በኋላ ሁለተኛው ላይ ደግሞ ምን አዲስ ማላቀው ቃል ምን አለ፣ ማላቀው ሐሳብ ምን አለ፣ ዛጋ ሐረግ ሊሆን ይችላል። ከዛን ደግሞ መጨረሻ ላይ የተባለውን በአጠቃላይ ሐሳቡ ምን ለማለት ተፈልጎ ነው የሚለው ሐሳብ እንድታወጡ ነው። ከዛን የሰማችሁት ነገር ያወጣችኋቸው ቃላቶች ደግሞ አይታችሁ ትርጉሙን ከለያችሁ በኋላ የተባለውን ነገር መልሳችሁ ማለት ይጠበቅባችኋል። ስትሉት ምን ይሆናል ማለት ነው? ጭንቅላታችሁ እየለመደው ይመጣል። ለምን? አንዴ ኦብዘርቭ አድርጎታል ወይም ደግሞ ሴቭ አድርጎታል። ለምን? ስላዳመጣችሁ። አሁን መልሳችሁ ደግሞ ስትሉት ምላሳችሁን እየተለማመደ ነው፣ አይምራችሁም እየተለማመደ ነው፣ ምላሳችሁም እየተለማመደ ነው። ስለዚህ ይሄ ምንድነው? ይሄ ሶስተኛው ተግባር ማድረግ ያለባችሁ ተግባር ማለት ነው። አራተኛው በጣም ወሳኙ፣ ብዙ ሰዎች እኔ መናገር ብቻ ነው የምፈልገው ሌላ ምንም አትፈለኝ ብሎ የሚመጡ ሰዎች አሉ። ይኸውላችሁ መናገር ብቻውን ሊያስኬዳችሁ ይችላል ለተወሰነ ጊዜ ማለት ነው። ግን ለመሻሻል ከፈለጋችሁና በፍጥነት መማር ከፈለጋችሁ የግድ ማንበብና መጻፍ ያስፈልጋችኋል። ቋንቋ አይደለ? ቋንቋ ደግሞ በአንዱን ቅርንጫፍ ብቻ ይዘን መነጠል አንችልም። 4 ቅርንጫፎች አሉት ቋንቋ አይደለ? አንዱ ማንበብ፣ አንዱ መጻፍ፣ አንደኛው ማዳመጥና አራተኛው መናገር ነው። አራቱንም ተነጣጥሎ ቢሄዱ ጉድለት ይፈጠራል። ስለዚህ ጉድለቱ እንዳይፈጠርባችሁ አራቱንም አንድ ላይ ማስኬድ አለባችሁ ማለት ነው። ስለዚህ የማንበብና የመጻፍ ጉዳይ የግድ ነው የሚያስፈልጋችሁ አረብኛ መማር እስከፈለጋችሁ ድረስ ማለት ነው። አይ ብቻ ማውራት እፈልጋለሁ የምትሉ ከሆነ ግን አልኳችሁ ለተወሰነ ጊዜ ሊያስኬዳችሁ ይችላል። ግን ማጠናከር ከፈለጋችሁ ማሻሻል ከፈለጋችሁ የግድ ማንበብ ይጠበቅባችሁ
ይጠበቅባቸዋል። መጽሐፍቶች በጣም ብዙ መጽሐፍቶች አሉ የሚነበቡ በጣም ብዙ ነገሮችን መጻፍ ይጠበቅባቸዋል። ለምን በጻፋችሁ ቁጥር አይምሯችሁን እየተለማመደ ይመጣል። ባነበባችሁ ቁጥር አይምሯችሁ እየተለማመደ ይመጣል። ስለዚህ የጻፋችሁት ያነበባችሁት ነገር ለማለትም አይከብዳችሁም። ከዛ በኋላ ግን ይሄንን ነጥላችሁ መናገር ብቻ ነው የምፈልጉ የምትሉ ሰዎች ትክክል አይደለም። ይሄንን በደንብ አስተውሉትና አስተካክሉት። ስለዚህ ይሄ አራተኛው ማድረግ ያለባችሁ ተግባር ነው ማለት ነው። አምስተኛው ነጥብ መተግበር ያለባችሁ ነገር ምንድነው? እስካሁን ድረስ እቅድ አይተናል አይደለ? ቃላቶችን ለይታችሁ ከስራችሁ ጋር መለየት አለባችሁ። ቃላቶች ምን አይነት ናቸው? መልካቸው መለየት አለባችሁ። ከዛም በደንብ ማዳመጥ አለባችሁ ብለናል። ከዛም መጻፍና ማንበብ መልመድ አለባችሁ ብለናል። መጨረሻ ላይ ማድረግ ያለባችሁ ነገር ምንድነው? መተግበር ይኖርባችኋል። የተማራችሁት ነገር በሙሉ፣ የሰማችሁት ነገር በሙሉ፣ የጻፋችሁት ነገር በሙሉ፣ ያዳመጣችሁት ነገር በሙሉ ወደ ተግባር መውሰድ አለባችሁ። ያልተገበራችሁት ነገር ይረሳል። አስምሩበት እዚህ ጋር ያልተገበራችሁት ነገር ይረሳል። ይኸውላችሁ አሁን ዝም ብላችሁ ስራ ቦታ ላይ አዲስ ስራ ጀመራችሁ። ምንም የምታውቁት ነገር የለም። ኮምፒውተር ላይ የሚሰራ ስራ ነው ብለን እናስብ። የመጀመሪያው ቀን ቀላል ነው የሚሆነው፣ ከባድ ነው የሚሆነው አይደለ? አንድ ሰው መጥቶ ያስተምራችኋል፣ ስልጠና ይሰጣችኋል። ከዛ በኋላ አንደኛው ቀን ከበድ ይላል፣ ሁለተኛው ቀን እየቀለለ ይመጣል፣ ሶስተኛው ቀን እንደዚሁ፣ አራተኛው ቀን ልክ በአመቱ ያን ሰው መጥቼ በጠይቀው መጀመሪያ የነበረውን የክህሎትና ወይም ልምድና አሁን ያለው ልምድ አንድ አይሆንም። ቋንቋ ልክ እንደዛው ነው። ዛሬ የጀመራችሁት ስትለማመዱ ወይም ወደ ተግባር ስትወስዱት ማለት ነው። የተማራችሁት ነገር ወደ ተግባር እየወሰዳችሁ ሲሆን ምላሳችሁም እየተለማመደ አይምሯችሁም እየተለማመደ ከሁኔታዎች ጋር እያገናኛችሁ ማውራት ትጀምራላችሁ ማለት ነው። ከዛ ምን ሆነ ማለት ነው? በአጭር ጊዜ ውስጥ አረብኛ ማውራት ጀመራችሁ ማለት ነው። ግን ካልተገበራችሁ ዛሬ ተምራችሁ ለሚቀጥለው ወር ላይ የምትጠቀሙት ከሆነ ይጠፋል። በመሃል ሲጀመር አይመጣላችሁ። ከዛን እንደ አዲስ ትማራላችሁ ያን ነገር ማለት ነው። ከዛን ደግሞ ትንሽ ቆይታችሁ ደግሞ ረሳችሁ። ሶስተኛ ወር ከዛ አራተኛ ወር እያላችሁ አንደኛ ወር ላይ የተማራችሁት ነገር በስድስተኛ ወር እየተማራችሁት ነው የምትገኙት ራሳችሁ ማለት ነው። ሰው ይሄ ስህተት ነው። መጀመሪያ የተማራችሁት ነገር በትለማመዱት ምን ይሆናል ማለት ነው? አይረሳም። ከዛም ሁለተኛው ነገር ሲጨምሩበት፣ ሶስተኛው እያላችሁ ሲጨምሩበት እነዚህ የተከማችሁት ነገር እውቀቱን እየተጠራቀመ ይመጣል። ለመጠቀም ኦልሬዲ የተጠቀማችሁ ስለሆነ አይጠፋም ማለት ነው። አይምሯችሁን የመርሳት እድሉ እየቀነሰ ይመጣል። ግን ሳትጠቀሙበት ስትቀሩ ይረሳል። ከተረሳ ደግሞ ረጅም ዓመት ይፈጅባቸዋል ቋንቋውን ለመማር ወይም ቋንቋውን ለመናገር። ስለዚህ እነዚህን 5 ተግባራት በትክክል ከተገበራችሁ እርግጠኛ ሆኜ የምነግራችሁ አረብኛ ምንም እንደማንኛውም ቋንቋ ነው። ምንም የሚከብድ ነገር የለውም። አንዴ ብቻ መስመር ይዛችሁ እቅዳችሁን በአግባቡ መተግበር ያስፈልጋል። እንግዲህ የዛሬ ቪዲዮ እነዚህን እንደ ምክር ብጤ ነው። ብዙም ለማስተማርም አይደለም ሐሳብ የነበረው ልምከራችሁ። ምክንያቱም ብዙ ሰዎች የተቸገሩ ስለሆነ ጊዜ የፈጀብን እያሉ ስለሆነ ማለት ነው። ይህንን ከተገበራችሁ ረጅም ጊዜ አይፈጅባችሁም። እርግጠኛ ሆኜ የምናገረው። የዛሬ ቪዲዮ በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ቪዲዮ ሰርቼ እመጣለሁ ማለት ነው። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።